ሰላም ጋይስ ዛሬ ይሄንን የነሺዳ ፖስተር እንዴት በቀላሉ በስልኬ ብቻ እንዴት እንደሰራሁት ማሳያችሁ ይሆናል። እስከ መጨረሻው ተከታተሉ። ከመጀመሪያ ስንጀምር ያው ወደ ፕሌይ ስቶር ሄዳችሁ ፒክስል ብላችሁ ሰርች ባዮ ላይ ተጽፋላችሁ። ከዛ በመቀጠል ፒክስል የሚለውን አፕሊኬሽን ሰማያዊ ሎጎ ያለው ወይ ደግሞ እዚህ ጋር ከስር እንደምታዩት ማለት ነው ፒክስል የሚለውን ዳውንሎድ ታደርጋላችሁ ወይም ደግሞ ሊንኩን ቴሌግራም ቻናል ላይ ፖስት አድርጌላችኋለሁ። ቴሌግራም ላይ ትሄዱና ማሂር ግራፊክስ ብላችሁ ሰርች ባዮ ላይ ቴሌግራም ላይ ተጽፋላችሁ። ከዛ ደግሞ ማሂር ግራፊክስ ሚል ያመጣላችኋል። እዚህ ጋር እንደምታዩት ቀጥታ ክሊክ ታደርጉታላችሁ ሊንኩ ማለት ነው። ይሄ ሊንክ ስትነኩት ቀጥታ ወዴት ነው የሚወስዳችሁ? ወደ ጉግል ወይ ደግሞ ፕሌይ ስቶር ላይ ይወስዳችኋል። ካወረዳችሁት በኋላ የአፕሊኬሽኑ ኢንተርፌስ ይህን ይመስላል። ይሄን ኢንተርፌስ በዚህ መልኩ ይከፍትላችኋል ማለት ነው። ከዛ በመቀጠል እዚህ ጋር እንደምታዩት ባክግራውንድ ከለር የሚለው መርጣችሁ እሱን ከለር ትመርጣላችሁ ባክግራውንድ ማለት ነው። እኔ ለእናንተ ለማሳየት ስለሆነ የፈለኩትን እንጠቀማለሁ። እናንተ የሚመቻችሁ ተጠቀሙ። እዚህ ጋር ደግሞ ሳይዝ ነው። እዚህ ጋር ጥንቃቄ ማድረግ አለባችሁ እኔ የምጠቀመው ማለት ነው። እዚህ ጋር ፌስቡክ አለ፣ ዩቲዩብ ታምናል አለ። እኔ ያው ለታምናል ስለሆነ ዩቲዩብ ታምናል የሚላለው እሱን ላይ አድርገዋለሁ ሳይዙ ማለት ነው። ከዛ በመቀጠል የት ነው የሚሄደው? ቀጥታ ወደ ኢምፖርት የሚላል ኢምፖርት ማለት ፎቶ ወይ ደግሞ ኢሜጅ። እኔ ያው መርጬ የራሴን የሙአዝን ፎቶ ነው የምጠቀመው። የሙአዝ ፎቶ ሰጥቷለኝ ማለት ነው። የሙአዝ ፎቶ በዚህ መልኩ ከሰጠሁትኝ በኋላ ቀጥታ ከላይ እንደምታዩት ጸጉሩ አካባቢ እንትን አለ ያልተቆረጠ ወይ ደግሞ ክሮፕ ያልተደረገ አለ። እሱን በዚህኛውን እንዴት እንደምቆርጥ አሳያችኋለሁ። ከስር ወርዳችሁ እዚህ ጋር እንደምታዩት ይሄን ካስተነክታችሁ ከዛ በመቀጠል ዙም ታደርጉታላችሁ። ይሄን ፕላስ ምልክቱ ነክታችሁ ከዛ ይሄን ዙም ስታደርጉት ከዛ በመቀጠል ያው ይሄን ለማጥፋት በጣም ይቀላችኋል ማለት ነው ዙም ስታደርጉት። በዚህ መልኩ አሁን እዚህ ጋር ፕላስ ምልክቱ ስታጠፉት ደግሞ እዚህ ጋር ይሄንን መቀነስ ወይ ደግሞ ማጥፋት ትችላላችሁ። በዚህ እኔ እንደምታዩኝ ማለት ነው ስክሪን ላይ እንደምታዩት በዚህ መንገድ እያያችሁ ማለት ነው። ጠርዙን ኮፍያውን ያው ብዙም ሳይነካብኝ እናንተንም ስታጠፉ ጥንቃቄ ማድረግ አለባችሁ። ብዙም ባይነካባችሁ አሪፍ ነው የስራችሁ ኳሊቲ እንዳይወርድ ከፈለጋችሁ ማለት ነው። በዚህ መንገድ እናጠፋዋለን። ክሮፕ ያልተደረገ ካለ ሲቆረጥ ደግሞ ሪሙቭ ባክግራውንድ ስናደርግ የቀረ ነገር ካለ ባክግራውንድ ላይ ማለት ነው። በዚህ መልኩ እኔ ያው እንደምታዩት በሚገርም ሁኔታ ቆርጬዋለሁ ወይ ደግሞ ከት ማለት ሪሙቭ አድርጌዋለሁ ማለት ነው በእጄ። እንዲህ ካደረግን በኋላ እዚህ ጋር ትንሽ የረሳሁት ነበር። እሱን ቆርጫለሁ። ወደ ኋላ ተመልሼ እዚህ ጋር እንደምታዩት በላይኛው በኩል ጠርዝ የሆነች ቀይ አለች፣ እሷን ትታያለችና እሷን መጥፋት አለባት እንዳልኳችሁ የስራዬን ደረጃ ዝቅ እንዳያደርገው ማለት ነው። ይሄንን በዚህ መንገድ ሪሙቭ ወይ ደግሞ ከት ካደረግን በኋላ እዚህ ጋር ምንም የሚቀረን ነገር የለም። እንደምታዩት እዚህ ጋር ኮፍያዎቹ በደንብ ይታያሉ። የኮፍያው መስመር አልነካሁትም፣ ብቻው ግንባሩ አካባቢ የሆነች የቀረች ነገር አለች። እሷን ትንሽ እንዲነክተናት ከዛ በኋላ ቀጥታ ወደ እንመለሳለን ማለት ነው። በዚህ መልኩ እንደምታዩት ከኋላ ያለው የለም፣ በጭንቅላቱ አካባቢ ያለ የነበረውን የለም። እንደምታዩት አያችሁት ሪሙቭ አድርገናል ማለት ነው። እንዲህ ከመረጥን በኋላ ቀጥታ የት ነው የምንሄደው? ቀጥታ ኮፒ እናደርገዋለን። ኮፒ ካደረግን በኋላ ዙም ታደርጉታላችሁ። ይሄ እንዲህ ወደ ጎን ይሳባልና ቀስቱ ይነካችሁ ማለት ነው። እንዲህ ካደረጋችሁ በኋላ ደግሞ ወደ ታች ስክሮል ታደርጉትና ክሮፕ ታደርጉታላችሁ ከፎቶውን ጀርባ እንዲሆን ባለፈ ቪዲዮ ሰርችላችኋለሁ። ስለዚህ ሙሉ እዛ ላይ መመልከት ትችላላችሁ። እዛ ላይ ቢያንስ እኔ ያው ባክግራውንድ ስለሆነ 12 በቂ ነው። እናንተ እንደፈለጋችሁት ማድረግ ትችላላችሁ ኮፒ ያደረጋችሁትን ማለት ነው። ከዛ በመቀጠል እዚህ ጋር እንደምታዩት ይሄን መቆለፍ ነው ማለት እንትን ሳይልባችሁ ፋይሉ እንዳይወዛገባችሁ ብትቆልፉት አሪፍ ነው፣ ስትነካኩ እንዳይጠፋ ማለት ነው ስልክ ስለሆነ። ከዛ በመቀጠል እዚህ ጋር ሌላ ተጨማሪ ኢሜጅ ተጠቀማለሁ። የሱንም ደግሞ ቁበተል መዲናውን ከላይ ያለው ቁባው ማለት ነው። እሱንም ትንሽ ብለር እናደርገዋለን። ብለር ያስታርጉ ከስር ወርዳችሁ ነው እዚህ ጋር ስክሪን ላይ እንደምታዩት ቁጥሩን እያያችሁ ታደርጉት አሪፍ ነው። ምክንያቱም እዚህ ጋር ስክሪን ላይ ስለሚያሳያችሁ ቁጥሩን እያያችሁ ብለር አድርጉ። ሜቢ 50 40 እንደፈለጋችሁ ማድረግ ትችላላችሁ። እኔ በዚህ መንገድ ካደረኩኝ በኋላ እቆልፈዋለሁ፣ ሎክ አድርገዋለሁ ማለት ነው። እዚህ ጋር እንደምታዩት ቴክስት ሚል አለ፣ ቴክስት ለመጻፍ ማለት ነው። እኔ ያው መጻፍ የፈለኩትን ጽፋለሁ፣ እናንተም የፈለጋችሁትን ጻፉ። እኔ መጻፍ የፈለኩትን እጽፋለሁኝ ማለት ነው። ዛዴ በዚህ መንገድ
ጽፌ ያለው ማለት ነው። አሁን የምንሄደው ወደ ፎንት መረጣ ነው፣ አማሪክ ፎንት። እሱንም የምታገኙት የቴሌግራም ቻናል ላይ ታገኙታላችሁ። ማሂር ሀበሻ ብላችሁ ሰርች አድርጉ። ቴሌግራም ላይ ሙሉ ኢንፎርሜሽን ግራፊክስ ስልጠና ሙሉ በነፃ ስለሆነ እዛ ላይ በደንብ እንማማራለን ማለት ነው። አማርኛ ፎንቶችን ፖስት አድርጌያለሁ ነፃ ማለት ነው። እኔ ይህን ፎንት መርጫለሁ ማለት ነው። ይህን በጣም ያምራል። ዛዴ የሚል ከስር ያው መውደዴ ብለን ስለምንጽፍ ሌላም ቴክስት ስለምናስገባበት ይሄ ነገር ቢተልቅ አሪፍ ነው። በዚህ መንገድ የኔን ንግግርም ደግሞ በተጨማሪ ከስር እኔ የምሰራው ነገር ብታዩት አሪፍ ነው። በጣም ለእናንተ የተሻለ ነው የሚሆነው ከንግግሬም በተጨማሪ ማለት ነው። እኔ ከስር ስክሪን ላይ እንደምታዩት የምሰራው ነገር በምልክት ለማሳየት ትንሽ ከብዶኝ ነው። ለዛ ነውና እናንተ ስክሪኑን እያያችሁ መስራት አለባችሁ። እኔ በደንብ ፊሊንጉን በደንብ መውሰድ አለባችሁ። እዚህ ጋር እንደምታዩት ያው እንደ ቅድም ኮፒ አድርጌ ነው። በነገራችን ላይ ቴክስትን ኮፒ ማድረግ ትችላላችሁ፣ ወይ ደግሞ ፎቶ የሚሆን ምንም ነገር ኢሜጁም ሊሆን ይችላል ኮፒ አድርጋችሁ መጠቀም ትችላላችሁ፣ ወይ ደግሞ ከአንድም ማድረግ ትችላላችሁ። በዚህ መንገድ ቴክስቱን ለማሳመር ፎንቱን ማለት ነው ለማሳመር ሞክራለሁ። ከዛ በመቀጠል ያው ወደታችሁ ወርዳችሁ ይሄንን ሻዶ የሚለው ነክታችሁ እዚህ ጋር እንደምታዩት ይሄ ባክግራውንድ በነገራችን ላይ ቴክስት በጣም ነው የሚያሳምረው ይሄ ነገር በጥንቃቄ ካደረጋችሁት። በዚህ መንገድ ካደረግን በኋላ ይሄን ደግሞ ያው ኮፒ ያደረኩት ስለሆነ በዚህ መንገድ አድርጌያለሁ። አሁን ሌላ ተጨማሪ ቴክስት ነው የሚያስፈልገኝ ማለት ነው። የነሺዳው ርዕስ ዛዴ መውደዴ ስለነበረ ያው እኔም የታዘዝኩኝም በዚሁ ስለነበረ እኔ በዚህ መንገድ ለመስራት እገደዳለሁ ማለት ነው። መውደዴው የሚለውንም ቴክስት ካደረኩኝ በኋላ ፎንት መርጣለሁ። አማሪክ ፎንት በጣም የሚያማምሩ ቅድም እንደነገርኳችሁ በጣም የሚያማምሩ ፎንቶች አሉ አማርኛ። እሱንም የምታገኙት በቴሌግራም ቻናል ላይ አለ። ማሂር ግራፊክስ ሚል የቴሌግራም ቻናል አለኝ በነፃ ማለት ነው። እዛ አውርዳችሁ መጠቀም ትችላላችሁ፣ ለፒሲም ለስልክ የሚሆን ማለት ነው። መውደድ የሚለውን በዚህ መልኩ ቴክስቱን መረጣ እናደርጋለን። ፎንት ማለት ከለር ማለት ነው። ከለሩን እንዲህ ከመረጥን በኋላ ያው የራሱ የቴክስቱ የሆነ ባክግራውንድ አለው። እሱን ትሰጡታላችሁ ስክሪን ላይ እንደምታዩት ማለት ነው። እንደነገርኳችሁ የኔ ድምጽ ብቻ ሳይሆን ስክሪን ላይ ግዴታ ማየት አለባችሁ። እኔ የምሰራው ነገር ስክሪን ላይ በጣም ትኩረት ማድረግ አለባችሁ። የቱ ጋር እንደምነካ የቱ ጋር ሻዶ እንደምነካ ምናምን እሱ ነገር በጥንቃቄ ማየት አለባችሁ። በዚህ መንገድ ማሳቢ ብዬ ያው ሌሎች ቴክስቶች በነገራችን ላይ አሉ፣ ግን እኔ ያው ብዙም እናንተን ለማሳየት ስለሆነ በቀላሉ ላሳያችሁ ብዬ ነው። ያው የጻፍኩት ከዚህ የሚበልጡ ናቸው ቴክስቶቹ። ማሳቢ የሚል እዚህ ጋር አስገብቻለሁኝ ማለት ነው። ይሄን እንዲህ ካስገባን በኋላ እዚህ ጋር ይሄን በነገራችን ላይ እንደነገርኳችሁ ነው። ይሄን እያያችሁ ነው ቁጥሩ በዛው ስለሚጽፍላችሁ እስከምትፈልጉት ያው ከመቶ ከዜሮ እስከ 100 ስለሆነ ይሄን እንዳለ ማድረጋቸው ሻዶዎች እናንተ በስነ ስርዓት ቁጥሩን እያያችሁ ታደርጉት አሪፍ ነው። ቴክስት አሁንም የቀረኝ ቴክስት አለ። እሱን ቴክስት ጽፋለሁ ማለት ነው። በነገራችን ላይ ቴሌግራም ቻናል ላይ የተለያዩ ኮርሶች አሉ። የግራፊክስ ነፃ የተለያዩ የግራፊክስ ኢፌክቶች አሉ፣ ፎቶዎች አሉ፣ ባክግራውንዶች አሉና ቴሌግራም ቻናል ላይ ስክሪን ላይ እንደምታዩት በዚህኛው ሊንክ ገብታችሁ ማሂር ግራፊክስ ሚል ቴሌግራም ቻናል አለኝ። እዛ ገብታችሁ በደንብ መማርም መጠየቅም ያልገባችሁ ነገር ካለ መጠየቅም ማስጠየቅም ትችላላችሁ ማለት ነው። እና እዚህ ጋር ግጥም ምናምን እና የደራሲዎች የዜማ የግጥም ምንጮች የጻፍኩኝ ነው አድሬስ ማለት ነው። እነኚህ እንግዲህ ተመጻፍ ስለሚጠበቅብኝ ማለት ነው። ያው ግራፊክስ የሰራሁትኝ እኔ ስለሆንኩኝ ያው ግራፊክስ እንካ ላይ ጻፍኩትኝ ግራፊክስ። በነገራችን ላይ እኔ ቴክስት አማርኛ በጣም ነው የሚያስቸግረኝ፣ እንግሊሽ ነው ትንሽ ሞክረውና ግራፊክስ ማሂር ክሬቲቭ በዚህ መንገድ ጽፈናል ማለት ነው። ያው እናንተ በነገራችን ላይ ኮፒ እየጻፋችሁ ኮፒ ማድረግ ትችላላችሁ። እኔ ያው አማርኛ በጣም ስለሚያስቸግረኝ ነውና በዚህ መንገድ ያው ፎንት እንመርጣለን። አማሪክ ፎንት ብታገኙት ያው ዳውንሎድ ካደረጋችሁ በኋላ ማይ ፎንት የሚል እዛው አፕሊኬሽን ላይ ማለት ነው ወደ ፎንት ምርጫ ስገቡ ማለት ነው። በዚህ መንገድ ፎንት መርጬላችኋለሁ ማለት ነው። ሜቢ አሁን
90% ሄደናል እንደጨረስን ነው ማለት ነው። እዚህ ጋር እንደምታዩት እየጨረስን ነው የምንገኘው። የግጥም የዜማ ምንጮች ከስራ አስቀምጫለሁ። በዚህ መንገድ ያው ጨርሰናል ማለት ነው። እሱንም ያው አንድ ነገር እንጨምራለን። እሱንም ምንድነው ይሄ ምንድነው ዳመና አለ አይደለ? ዳመና ይሄ ሰማይ ላይ ምናምን ይሄ ነጩ ማለት ነው። እሱን በጣም ለውበት ብዙ ጊዜ እሱ ስትጠቀሙ ለአንድ ስራ የሆነ ውበት ይሰጣልና እሱንም የምታገኙት ቴሌግራም ቻናል ላይ አለ። ሪሙቭ ባክግራውንድ ነው በነገራችን ላይ እናንተ መጠቀም ብቻ ነው በቃ። ስለዚህ ይሄን የምታገኙት ቴሌግራም ቻናል ላይ ፖስት አድርጌላችኋለሁ። ይሄን መጠቀም ትችላላችሁ። ዳመናውን በዚህ መንገድ እጠቀማለሁ ማለት ነው። እንደምታዩት በጣም ያሳምረዋል። ያው ማች ያደርጋል ከኮፍያው ጋር ከጀለቢያውም ጋር። እዚህ መዲና አካባቢም ለማድረግ እሞክራለሁ። ከዛ በመቀጠል እዚህ ጋር እንደምታዩት ሜቢ ጨርሰናል ማለት ነው። ይህን ፖስተር በቀላሉ በስልካችን እንደዚህ አድርገን ሰርተነዋል። ኮሜንት ሐሳብ ስጡን፣ ሐሳባችሁ አይለየን እላለሁኝ። ሴቭ ስታደርጉ በላይኛው በኩል ሴቭ አድርጉ። ሴቭ የሚለውን ከነካችሁ በኋላ እዚህ ጋር ጥንቃቄ አድርጉ። ፒኤንጂ እና ከስተም የሚለው ደግሞ ሚዲየም ላይ አድርጉት። በዚህ መንገድ ሴቭ አድርጉላችኋለሁ። በጣም ነው የማመሰግነው። ሐሳባችሁ አይለየኝ። ቻናሌን ሰብስክራይብ ማድረጋችሁ እንዳትረሱ። ይመቻችሁ።